ደረሳችሁ እንዴ? እሺ መጣ እንዴ ይሄ ሁሉ ጥድፊያት ለመሄድ ነው? ቸኩያለሁ። ቆይ እባክህና ልጄ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ እችን ሳትቀምስማ አትሄድም። ምንም የሚያጣድፍ ነገር መጣ ልጄ። ኧረ ተው ግድ የለም ተረጋጋ ልጄ። ተው ግድ የለም እችን ብቻ እባክህ። ኧረ ተው ግድ የለም ልጄ ተው። ኧረ ተው አንተ ልጅ ተው። ያባትን ቮልስ እንደቆሙ ቀር አይደል? ይደርሳል። አንዴ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው ይናፍቃል ልቤም ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ሆዴ እህል ትቷል ከኔ ያለ ይምሰልኝ ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ትቷል ከኔ የገባኝ አጥቼሽ ስቀር ቤቱን ጸሎት ሲወጣው ሰማይ መንገድሽ ሲጸና የልብሽ ነበር ቃልሽን ላንዴም ሳልሰማ ዛሬንማ እኔ ወይ እናቴ ምን ተሰምቶሽ ሆን? ምን ልትይ ነበር? ባነሰው ምን ልትይ ነበረ? ወይኔ ጥላኝ ሄደች እኮ ጋሼ፣ ጥላኝ ሄደች እኮ ለማን ብለሽ እናቴ። እድል ያስፈልገኝ አንድ እድል ወስጂኝ አንቺ አንድ እድል ወስጂኝ አንቺ እናቴን እንግዲህ በርታ። እንዴ የሆነ ነገር ላይ እናታችን መስለኝ ልጃችን መስለኝ በበርታት ነው ያለብን። እንግዲህ የቀረኸው አንተ ነህ። አይዞህ
መበረታት አለብህ። አንተ ካልበረታ ደግሞ ሌላው ቤተሰብ ሊበረታ ማይችል። ስለዚህ በጣም ጎበዝ መሆን አለብህ እና አይዞህ፣ መጽናናቱን እግዚአብሔር ይስጥህ። ተጽናና፣ አይዞህ። በጣም ነው ጎበዝ መሆን ያለብህ አሁን። ምክንያቱም እያንዳንዱ ሰው ላይ የሚኖር ነገር ነውና ሁላችንም ከዚህ ያለ ማንቀር ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠገበው ሆዴ እህል ትቷል ከኔ ያለ አንሳው አጥቼሽ ስቃይ ወና ቤቱን ጽልመት ሲወጣው ሰማይ መንገድሽ ሲጠና የልብሽን ሳላደርግ ቃልሽን ላንዴም ሳልሰማ እንዲሁ ላጣሽ ዛሬንማ ዛሬማ አሄ ይሄን ጋቢ ደግሞ ማን ነው እዚህ ጋር? ምን ነኝ ልጅ ምን ሆንክ? ዛሬ ከጎረቤት ተበድሬ ያመጣኋትን ምግብ ሳትበላ አትወጣት። ሳትበላ ምን ነው? የአባትን ቦርስ በቃ እዛው አጎት ቤት እንደጣልከው ቀረ። ለመስራት ዛሬ ሁሉ ነገር አስተካክሏል። እባክህ በቆመበት ቀረ። እባክህ ታጉርሺ ነው እንዴ? አዎ ሌላ ቦርስ። እሺ ሰላም አይልኝ መለሳለሁ። እሺ አሜን። ሰላም ዋለልኝ። ሰላም ግባ የኔ ልጅ፣ ሰላም ግባልኝ። ጋሼ ካሽ አላስኩም። በምን ላድርግልዎ? በትራኪ ሲፈር አፕሏ አሃ ማቾት እናቴ ሰላም በልልኝ። እናቴ ሰላም በልልኝ። ምንድነው? ወይ ልጄ ወይ እግዚአብሔር ይስጥልኝ። ምን አሳሰበ? እግዚአብሔር ይስጥልኝ። እደግልኝ ጌታ፣ ብድር ይግባ የኔ ጌታ፣ እደግልኝ። ልጆችን ባረኩልህ። እንደዚህ ደግሞ እኔ እንዳስደሰትከኝ እግዚአብሔር የሚያስደስቱ ልጆች ይስጥህ የኔ ጌታ። በጣም ነው ደስ ያለኝ። ወይ እግዚአብሔር ይስጥልኝ። እደግልኝ የኔ ጌታ፣ ተባረክ። ወይ ቢራ ማስታወቂያዎች ሌቭል በጣም አድጓል። እንግዲህ አሁን ያየነው የዮናታን ማስታወቂያ በጣም የሚገርም ማስታወቂያ ነው። እንግዲህ ሁላችሁም እንግዲህ ምን ልበላችሁ ተገርማችሁበታል። ቤት እርግጠኛ ነኝ በጣም እንደተገረማችሁበት። በጣም ብዙ ሰዎች በቃ ፊልም የማስታወቂያ ሌቭሉ ወደ ፊልምነት ተቀይሯል። እንግዲህ በባለፈው አይታችኋል አምባርን የዩቲናስን ማስታወቂያ አምባርን አይታችኋል። ከዛ የባርኮትን አይታችኋል። ቶኪያ የሚለውን ፊልም የመሰለ እንደዚህ ማስታወቂያ አይታችኋል። ትናንት ደግሞ የነ ጉተማን አይታችኋል። የነ ያሲኖን አይታችኋል። እንግዲህ 3 ሚሊዮን ብር ነው ሽልማቱ። እሱን ለማሸነፍ ነው ይህ ሁሉ ነገር የሚመጣው። የነ ሳሚን አይታችኋል። የነ ማነው ስሙ ኢሳም የነ ኢሳምን ማስታወቂያ አይታችኋል። እንደዚሁም ደግሞ እነ
ኮሜዲያን ደረጃ ኃይሌ የተሳተፈበት በሹፌር ላይፍ ላይ መሰረት አድርጎ የሰሩት እሱንም አይታችኋል። ምን ልበላችሁ በጣም ነው የሚለየው። በጣም አሁን ያያችሁት እንግዲህ ምን ልበላችሁ ሌላ ሌቭል ነው። ባይ ዘ ዌይ ዮናታን በጣም ነው የሚችለው። ዮናታን በጣም ይችላል። ልጅስ የሚል ድራማ ላይ ሁላችንም አይተነዋል። እዛ ጋር በጣም ቆንጆ ጸደይ የሆነ ስራ ሰርቶ አሳይቶናል እና አሁንም ያሳየን ስራ አሁን የሰራልን ጸደይ የሆነ ስራ ነው። በጣም የሚገርም ስራ ነው። እንግዲህ አሁንም ገና አላለቀም። የዳሽን ባንክ ሱፐር አፕ አፕሊኬሽን ቮት እያደረጋችሁ እየገባችሁ ቮት አድርጓቸው። እንግዲህ እስካሁን ክሊንተን ነው የሚመራው። ክሊንተን ማለት እንግዲህ ባርኮት ነው። የባርኮት ሌላ ስሙ ክሊንተን ነው። ክሊንተን ነው እስካሁን በመሪነት ደረጃ ላይ ያለው ማለት ነው። እሱ ነው እየመራ ያለው። እየገባችሁ ምረጡ። ዳሽን ሱፐር አፕ እዚህ ላይ እኔም ላስተዋውቅ ያው 3 ሚሊዮን ስለማላሽ። ለማንኛውም ፊልሙ በጣም ደስ ይላል። ለቀጣይ ደግሞ ሌላ እንደዚሁ ፊልም ካለ ይዤላችሁ እመጣለሁኝ። እስከ መጨረሻው ድረስ ከኔ ጋር ስለነበራችሁ እጅጉን አመሰግናለሁ። ይመቻችሁ።